አንድ ቀን ሁሉም ይረሳኛል። ለመተው ሳልኖር ለመኖር ግን እኖራለሁ። እየኖርኩ። እናንተስ? አየህ፣ መማር ብቻውን በቂ አይደለም። ኮንፈርት ዞን ይሆናል፣ ይዞ ይጥልሃል። ካልተለወጥክበት፣ ካላወቅክበት። አንድ ጥናት ምን ይጠቁማል መሰላችሁ? ፐርሰናል ዴቨሎፕመንት መጽሐፍ አንድ የገዛ ሰው እና ያነበበ ሰው ኦን አቨሬጅ 7 የመግዛት እድል አለው ይላል። በሌላውም ዘርፍ ነው የምላችሁ። አካዳሚሽያን ወይ ዕውቀት መሰብሰብ የምትፈልግ ብቻ ከሆንክ ዕውቀት መሰብሰብ ብቻ ስራ ይሆናል። የሆነ ንግግር ማድመጥ ስራ ይሆናል። ንግግር አሳዳጅ፣ ስልጠና አሳዳጅ ምናምን ትሆናለህ። ለውጥ የለም። ከፖይንት ኤ ወደ ፖይንት ቢ መሻገር የለም። እኔ ህይወት ውስጥ እሱ ነበረ በቃ 1 ዓመት ሙሉ ማለት ነው። ላይክ ሰዎች ግን እየተለወጥኩ እንደሆነ ነው የሚታያቸው። በምድር ላይ ስኖር እኔ በምንም ነገር የምበልጠው አንድ ሰው የለም። አንድ ሰው አለ፣ ግን ደግሞ አንድም ሰው አይበልጠኝም። ለምን? ራሴን ስለማላወዳደር። ለኔ የተሰጠኝ ህይወት አለ፣ የራሴ እድል ፈንታ አለ፣ የራሴ ፖርሽን አለ። በቃ የራሴን ኑሮ ነው የምኖረው። ስለዚህ ራሴን ከሌላ ሰው ጋር አላስተያየም። የኔን ነገር ማንም ሊወስዱ አይችልም። እኔ የሌላ የማንንም ሰው ልወስድ አልችልም። የሌላ ሰው ዝና ልነጥቅ አልችልም። የኔን ሊወስዱብኝ አይችልም። በምድር ላይ አንቺን የሚመስል ሰው የለም ብንል በፍጹም የአንቺ ፊንገር ፕሪንት ያለው ሰው አንድ ሰው የለም። በቃ እሷን የሚመስል ሰው የለም፣ የተለየች ሰዎች። ስለዚህ በሰላም መኖር ከፈለግን ራሳችንን ከሌሎች ሰዎች ጋር አለማወዳደር። ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ተመልከት፣ ይሄ ልጆች ግን የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው።